እኔ እንድትረዳት ቢኖረኝ በዚህ ቪዲዮ ላይ ጥሩ የሰራ መልካም ነገር የሰራ በዚች ዓለምም ይሁን በዛኛውም ዓለም ኸይር ነገር ወይም ኸይር አጅር እንዳለው ነው የተመኘሁት ማለት ነው ያየሁት ነገር እና ሱብሃንአላህ አልሐሊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በጣም አስተማሪ አሳዛኝ ልብ የሚሰብር ታሪክ ይዤላችሁ መጥቻለሁ። በጣም ደስ ይላል እውነት ለመናገር ወለከን በአንድ ጊዜ ደግሞ ያሳዝናል። ታሪኩም አስተማሪም ነው። ኸይር ነገር ወይም ጥሩ ነገር ለመስራት ደግሞ የሚገፋፋን ነው ብዬ ነው ወደ እናንተ ያመጣሁት። እውነተኛ ታሪክ ነው። በአረቦች ዘንዳ እውነት የሆነ ታሪክ ወይም አረቦች የተረኩትን ወደ እኔ ደግሞ በአማርኛ ወደ እናንተ አምጥቼዋለሁ ማለት ነው። ሳውዲ አረቢያ የተፈጸመ እውነተኛ ታሪክ ነው ማለት ነው። ወደ ትረካው ከመግባቴ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጀምሩ ቪዲዮውን ጋብዛችኋለሁ ማለት ነው። ቀጥታ ወደ ቪዲዮ። ወንድማማቾች 18 ወንድማማቾች አሉ። ከ18 ወንድማማቾች አንዲት ሴት ብቻ ናት ያለችው። አንዲት ሴት ወለከን ያንድ ረክዙ ያንድ አባት ናቸው 18ቱም፣ ግን ከብዙ እናቶች ነው የተወለዱት። ኦልሬዲ ከ4 ከ3 ሊሆን ይችላል። ከብዙ እናቶች ተወልደዋል። ያቺ አንድ ሴት ከ18 ወንዶች ከ18ቱ መሀል አንዲት ሴት ናት ያለችው። አንዲት ሴት እህታቸው እድሜዋም 18 ዓመት ነው። በምን በሽታ ትያዛለች? አላህ ይጠብቀን። እናንተንም እኛ ነው በካንሰር በሽታ ትያዛለች። አላህ ይጠብቀን። ሙሲባ የሆነ በሽታ ነው ወላሂ። አላህ ይጠብቀን ይጠብቃችሁ። ያ ካንሰር በሽታ ስትያዝ ለወንድሞቿ አድኑኝ፣ አግዙኝ፣ አሳክሙኝ ብላ ጥሪ ታቀርባለች። ያቺ 18 ዓመት ወጣት ልጅ ወለከን ወንድሞቿ ሁሉም ትዳር ላይ የሞቀ ቤት ኑሮ ልጆች እየወለዱ አሏቸው። ሁሉም ፊታቸውን ዙረው ጀርባቸውን ሰጧት። አንዱ ግን የእናቱ ልጅ ስለሆነች እህቴ እኔ በምችለው አግዝሻለሁ አላት። ልብ በሉ አንዱ ብቻ ማለት ነው። ከዛ ወንድሞቹ ሌሉ ቀሪዎቹ ማለት ይሳልቁበታል። አንተ ነህ የምታድናት ወይስ አንተ ነህ የምታሳክማት? በምን አቅምህ? ተዋት በክ አንዴ የተለክፋለች እንግዲህ መዳን አትችልም ይሉታል ማለት ነው። እህቴ እኮ ናት፣ እንዴት ነው የምትዋት? እንዴት ነው የምታስቡት እናንተ ግን ብሎ ሐኪም ቤት ለሐኪም ቤት ከሐኪም ቤት ወደ ሐኪም ቤት ከሚሻለው ወደማይሻለው እያመላለሰ ያችን ልጅ ያሳክማታል። ተማም ሚስቱም እንዳሳክማት እህቱን እንዲተዋት እንዲጥላት ታበረታታዋለች። ወለከን እህቴ እኮ ናት፣ እንዴት ነው የምጥላት? እንዴት ነው የምታስቢው? ይላል። ባለትዳር ነው፣ የሁለት ልጆች የወንድ ልጆች አባት ነው ያ ሰው ማለት ነው። ስራ አለው ለጊዜው፣ መኪናም አለው፣ ቤትም አለው። ወለከን ገንዘቡ ተደሞዝም ያለችውን ለቤተሰብ ማስተዳደርኩ ብሎ ለእሷን ማሳከምኩ ብሎ ያለችውን ገንዘብ እያመናመነ እህቱንም ሳይጥል ሐኪም ቤቱም ኩርትም ብሎ እሷን ሲያሳክም ከስራውም ተባረረ። ስራ ቦታም ሳይሄድ ሲቀር ሚስቱም ፍታኝ አለችው። ብዙ መከራ ስግር ተፈራረቀበት ያ ሰው ማለት ነው፣ ያ ግለሰብ። እህቱ እኔ አንቺ እኔ ጤነኛ ሁኒ አንቺ ታመሽ በህይወት እስካለሽ ድረስ ካላህ በታች ወይም ከፈጣሪ በታች አቅሜ የሚፈቅደውን ሁሉ ሳልሞክርሽ ጸጸት አይሆንብኝም ብሎ ነው ይሄ ሰው ማለት ነው እህቱ ሊያግዛት ሊተባበራት ቃል ገብቶ ያለው ማለት ነው። ሱብሃንአላህ ይላል። ሱብሃንአላህ እንደዚህ ሰባሪዎች ያድርገን። እንደዚህ ልባችን በኢማን ይስፈንበት ያ ረብ። እንደዚህ አይነት ወጣት ማለት ነው፣ እንደዚህ አይነት ጀግና ሰው እህቱን ሲንከባከባት ሌላ የላትም። እናትም ሆነ አባትም የሉም። ያሉት ግን ወንድማማቾች ናቸው። እነዛ 18 ሁለቱ እነዚህ አንዷ የታመመችውና አንዱ ወንድሟ ሲቀር 16 ቀሩ። 16 ወንዶች ወይም ወንድማማቾች ዞር ብለው አያዋትም። ይሄን አንደኛው ወንድማቸውንም አያዩትም። ዘወር ብለውም አያዩትም፣ አይጠይቋትም፣ አይደውሉላትም።
ይሰማት ነበር። አልጋ ላይ ሁና ወንድሟ ብቻ ይሄ እናቷ ልጅ አላህ እንደላከላት ስጦታ እንደሰጣት ታስብ ነበር። ሱብሃነላህ ይላል። ወላሂ በጣም የሚያሳዝን ታሪክ ነው። ከዛም በመጨረሻ ሚስቱ ከዕለታት አንድ ቀን ከስራም ስለተባረረ ፍታኝ ብላ ትለዋለች። ፍታኝ፣ ካሁን በላይ ከንተ ጋር መኖር አልፈልግም ትለዋለች። ፍታኝ ትለው፣ ኧረ ተይ ይላታል። አይ ፍታኝ፣ ከቤተሰቦች ጋር ሄዳለሁ ትለዋለች። እሺ ይላታል። ፈታት። ፍታኝ ስትለው ሳይፈታት ተረጋጊ፣ ቆየት በይና አስቢበት፣ ትዳር እኮ ቃቃጫት የለም፣ አስቢበት። አሁን በተቸገርኩ ወቅት እንደውም ተጎኔ ልትሆኚ ይገባ ነበረ ሲላት፣ እችን እህትህን አድንም ለምን አተዋትም? እኛ ህይወታችን እያመሰቃቀለች ነው ትለዋለች። ቢሆንም እህቴ እኮ ናት፣ እንዴት ነው የምተዋት? እንደውም ልትገፋብኝ ከጎኔ ልትሆን ይገባል። እቺ አንድ ፍሬ ልጅ ገና ምን አየች? በዚህ የተረገመ በሽታ ተይዛ በዚህ አላት እምቢ አለች ማለት ነው። ሱብሃንአላህ። ከዛ ጥላው ልጆቿን ይዛ ከቤተሰቦቿ ጋር ትሄዳለች። ያ ሰው ኒካውን አላወረደላትም። ወለከን ቤቱን የሚኖሩበትን ሚስቱ ጥላ ቤተሰቦቿ ጋር ስለሄደች ከባንክ ይበደርና ቤቱን አስይዞ ወደ ውጭ ሪፈር ስለተባለች ውጭ ሄዳ እንድትታከም የት ሀገር? ሊብናን። ወደ ሊብናን ዶክተሮች ተጽፎላት እህቱን ይዞ ቤቱን አስይዞ ከባንክ ብድር ተበድሮ እህቱን ሊያሳክም ወደ ሊብናን ይሳፈራል ማለት ነው። ያቺ የታመመች እህቱና ያ ሰው ወንድሟ። ከዛ አልቆየችም። ሊብናንም ሄዳ ሕክምናውን እንደጀመረች ህመሙ እየተባባሰባት ሄደ። እሱም ተስፋ አልቆረጠም። በእጁ በቃ እሱ የሚያደርገውን ሁሉ ነገር አልቀረም፣ አሳከማት። ወለከን አልመውቱ ለሐያቱ ቢየድላህ፣ በአላህ እጅ እንጂ በሰው እጅ አይደለም። እኛ ሰበቡን እናደርሳለን እንጂ ትሞቻለሽ፣ ትጠፊያለሽ፣ ትሞታለህ፣ ትጠፋለህ ካለ አላህ ሱብሓነሁ ወተዓላ ቀናችንም ምንም ልናልፋት አንችልም። ያ ሰው የሚያደርገውን ነገር ሁሉን ነገር ሰበቡን አደረሰ። ወለከን እህቱን ከሞት ሊመልሳት አልቻለም። ተማም ያቺ ልጅ ስካረል ሞት ላይ ሆና ዱዓ ታረግ ነበር። ያ አላህ ለዚህ ወንድሜ እፍታህ ባብ ረሕመትክ፣ እፍታህ ለው ባብ ርዚክ ስትል ሰማታለሁ ይላል ማለት ነው። ያ አላህ የረሕማን የከሪም የሙእሚን የጀባር አንተ ረሕመትን ክፈትለት ለዚህ ምስኪን ወንድሜ፣ ለእኔ ብሎ ስንት ተንገላታ፣ ወለክን አልቆጠረለትም። እኔን ብቻዬን እንዳልተወኝ እሱም ብቻውን አትተው፣ እንተ ገፉር ረሒም ነህና ዱዓ ታረግ ነበር። ስካረል ሞት ላይ ሆና ያች ልጅ ማለት ነው። አስቦ እንግዲህ አልቀረም። ሀይቀን አሳዝናኛለች። ሞት አልቀረም፣ ወደማይቀረው ሞት ሄደች። ያ ሰው እህቱን አስከሬን ይዞ መጣ። ሳውዲ አረቢያ አስቀበረ። ቢመጣ ቤቱን ቤዳ ተይዟል። እህቱንም ማቷል። ሀዘን ላይ ነው። ሚስቱም ጥላው ሄዳለች። ልጆቿን ይዛ የሚገባበት ቤት የለው። ስራውም ከስራውም ተባሯል። ስሙ ብቻ የአላህ ስራ ማለት ነው። ሱብሃንአላህ ተባሯል። ከዛ እየዟዟረ ስራ ቢጠይቅ የሚቀጥረው አጣ። ወንድሞቹም ሲያዩት ይሳለቁበታል። ጓደኞቹም ሲያዩት ይሳለቁበታል። ስራም ቢጠይቅ ስራ አጣ። እህቱን ያው ቀብሯል። ሀዘን አለበት። ብዙ ነገር ተባብሶበታል። ስበቡን አድርሷል። ወለከን የአላህ ቀዷ ቀጥር ነው። እህቱ ሄደች። አላህ ይራህማት፣ አላህ ይዘንላት። እሷ ሄዳለች። እኛ ተከታዮች ነን። እኛም አይቀርልንም። መጨረሻችን ያሳምርልን። ከዛ መጨረሻ ጓደኞቹ ሲያገኙት የኪሳራ ይሉታል። የኪሳራ ይሄው ተሞት ላታድናን ነገር ሚስትህም ጥላህ ሄደች፣ ቤትህንም ሸጥክ፣ አንተ ሜዳ ላይ ወጣህ፣ ከስራህም ተባረርክ። ስንት ኪሳራ ነው አንተ የምትከስረው? ልክ እንደማያውቁት ተሳልቀውበት ይላሉ። ያ ጀማ ምንም ነገር አታስታውሱ። ከዛ ወላሂ ይላል እኔ ምንም ነገር አልለደምኩም፣
መለድመው እህቴን ሳልሞክራት ወደ አኸራ ብትሄድ ነበር የሚቆጨኝ። ምንም ግን አልለደምኩኝ። አልሐምዱሊላህ ስበቡን አድርሻለሁ። ሞት ግን ባላህ እጅ ነው። ወሰዳት፣ አጅሎ አልቋል። አላህ ይዘንላት፣ አላህ ይክፈርላት ለእህቴ። ገና ምንም የምታውቀው ገና ህፃን ነች። አላህ ይዘንላት፣ ወንጀሏን ያብስላት። በያዛ የቀላል በሽታ አይደለም የያዛት። አታስታውሱኝ ያን ነገር ይላል። ያ ሰው ቤት ክራይም እንዳይከራይ ሳንቲም የለውም። ታንዱ ዳንዶ ሲል ሲንከላወስ ምን ሲል ስራ ፍለጋ ሲል ተወራት በኋላ ያለህን ስራ ማለት ነው አስታውሱ። ከወራት በኋላ ስልክ ይደወልለታል። አንተ እብሉ ፍናን ወፍናን ወኬዳ 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 አንተ የከሌ ልጅ ወከሌ 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 ይሉታል። አዎ ነኝ። ጃክ ወሪታ ምንል ሐኩማ ወሪታ ምንል ወሪታ ታውቃላችኋ? ወሪታ ማለት ውርስ ማለት ነው። በእናት ብቻ የሚመጣ ውርስ። እንግዲህ ለእናቱ እህቱ ናት ሞታለች። አንድ እሱ ብቻ ነው የቀረው። በእሱ እናት የመጣ ውርስ ትልቅ ሀብት የሚያስገኝ ስልክ ይደውልለታል። እኮ ለእኔ ይላቸው። አዎ ለአንተ። አንተ ስምህ እንደዛ አይደል? አዎ ለው ሰማህት ነገ መተህ እንድትፈርምና እንድትረከብን ይሄዳል። ይሄ ሰው የግለሰብ አላመንም። ይሄዳል እዛ ቦታ ተባለበት ይፈርማል። ሲያይ ወረቀቱን ዶክሜንት ይሰጠዋል። ሲያይ ለሁሉም ነገር ታጅር ታውቃላችሁ? ታጅር ያኔ ሀብት፣ የመኪና ሀብት፣ የድርጅት ሀብት፣ የመሬት ሀብት። ከዛ ሲያይ ሱብሃንአላህ ያ ሰው ምን አለ? ወላሂ እህቴ ስካረል ሞት ላይ ሆና ዱዓ ስታረግልኝ ሰማታለሁ። አላህ አስተጀብ ለዱዓ። ይሄ ሁሉ የመጣ በእህቴ ዱዓ ነው። እኔ ኸይርም ስለሰራው አልከሰርኩም። ያ ሰው ምን ያረጋል? ትንሿን ቦታ ይሽጥና ትንሿ ባዶ ቦታ ከተሰጠው አርድል ሙልክ ያኔ ከተሰጠው ተዋሪሳም ከውርሱ ከተሰጠው ትንሿን ቁራጯን ሽጦ ከባንክ ቤቱን ያስለቅቅና በልጆቹ በሁለቱ ስም ያደርግና ሚስቱን ሐኪም ቤት ሚስቱን ፍርድ ቤት ይሄድ ይፈታና ጠለቅ ያረግና ልጆቿ ቤት ይሄዳል። ቤተሰቦቿ ቤት ይሄዳል። ሚስቱ ቤተሰቦቿ ቤት ሲሄድ ይሄው የፍች ወረቀት ብቻ አይደል የፈለግሽው? ይሄው የፍች ወረቀትሽ። ይሄ ደግሞ ለልጆቼ ማሳደጊያ ቤታቸው ነው። ቤታቸው ገብተሽ አሳድጊያቸው። እግሩ ላይ ብትወርቅ ልመለስ ብትለው ምን ብትለው አርዌት በጭራሽ አለቅ። ያ ሰው ሳር ምን ቱጃር ማለት ያኔ ሀብት በሀብት ላይ ሀብት። ሱብሃንአላህ አላህ እኛ ይመስለናል እንጂ ትንሽ ነገር በሰጠነው ትልቅ ነገር አላህ ጨምሮ ጨማምሮ እንደሚሰጠን ኢማን ቢሰጠን ኢማን ቢኖረን እናቅ ነበር ማለት ነው። ይሄ ሰው ትንሽ ነገር ለእህቱ ባደረገው ኸይር ነገር አላህ ደግሞ እጥፍ ድርብ ሰጠው ማለት ነው። አሁን እሱ ገንዘብ ነበር የቸገረው፣ ገንዘብ ሰጠው። በገንዘብ ሁሉንም ነገር ማድረግ ይችላል፣ ሌላም ማግባት ይችላል። ግን ያጣው እህቱን ነው። እህቱም ደግሞ አይጸጸትም፣ ያቅሙን አድርጓል። ቀደሩ ያላህ ነው። ወደ ሀራ ሄደችበት እንጂ እላችኋለሁ። በጣም ግርም ያለኝ አሳዛኝ ታሪክ ነበረ። እናንተን ስትሰሙት ምን ይመስላችኋል? እኔ ሀቂቃ ልቤን ሰብሮኛልም። ወለከና እንደ የተረዳሁት ቢሆን ኸይር ነገር የሰራ በዚህ ዓለምም ይሁን በዛኛውም ዓለም ይሁን ኸይር ነገር አጅር እንዳለን አላህ ኢማን ጨምሮ ጨማምሮ እንዲሰጠን አላሁ ስብሓነሁ ወተዓላ ወሰአለላህ ተውፊቅ አላህ ይወፍቀን። የዛሬው ቪዲዮ ይሄ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።